አዋጅ አዋጅ አዋጅ! አንድ እውነትን ልንገራችሁ። የህይወት ቃል የሆነውን ዘላለማዊ የሆነውን አዳኝ የሆነውን ትልቅ የሆነውን እሱ ምንድነው ካላችሁ ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ፈዋሽ ነው። እስካሁን በዓለም ሳይንቲስቶች በተለያዩ ሁኔታ ሲገለጽ ለሁለት ነገር መድኃኒት አልተገኘም። እሱ ምንድነው ካላችሁ ለሞትና ለኃጢአት መድኃኒት አልተገኘም እስካሁን። ግን ሞትንና ኃጢአትን ሊሽር የሚችል አንድ መድኃኒት አለ። እሱ ምንድነው ካላችሁ በሞት ሰው የለም፣ በኃጢአት ደግሞ ያልተጠቃ ማንም የለም። የተማረም ቢሆን ያልተማረም ቢሆን ማይምም ቢሆን ደሃም ቢሆን ባለሀብትም ቢሆን በጣም በብዙ ሁኔታ የበለጸገም ቢሆን በዚህ ሁለት አይነት ይታሰራል። እሱ ምንድነው ካላችሁ ሞትን ይሞታል፣ ደግሞ ኃጢአተኛ ነው። ታዲያ ይህን ሁለት ነፃ የሚያወጣ ማን ነው ካላችሁ ሰው ልጅ ከአፈር የፈጠረው በጭንቅላት የሚመረመር ወይም ሳይንቲስቶች የሚመረመር መድኃኒት አይደለም፣ መርፌ አይደለም። እሱ ምንድነው ካላችሁ የልጁ የኢየሱስ ክርስቶስ ደም ነው። ስለዚህ በዚህ ደም ሁሉም በኃጢአት ከኃጢአት ይታጠባል፣ ያነጻል። ይህንን ኃጢአት ደግሞ ሊያነጻ የሚችል ማን ነው ካላችሁ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ዛሬም በያላችሁበት ቦታ ሆናችሁ በየትኛውም እምነት ሆናችሁ ሙስሊም ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ፣ የወንጌል አማኝ ልትሆን ትችላለህ፣ አድቬንቲስት ልትሆን ትችላለህ፣ ሌላም ልትሆን ትችላለህ። ወንድም ልንገርህ ሃይማኖት አያድንም። የሚያድነው ኢየሱስ ክርስቶስ ነው። የሁላችንም ኃጢአት አለብን። ያንን ኃጢአት ሊያስወግድ ፍቅር ከሰማይ ወርዷል። ክብር ለጌታ ይሁን። እዚህም አክብራችሁ የመጣችሁትን እንግዶችን እጅግ አድርጌ አመሰግናለሁ። እንዲሁም በመላው ዓለማት ሆኖ በዚህ በሚዲያችን የሚከታተሉትን የሚያበረታቱትን ተመልካቾች እና እግዚአብሔር ይባርካችሁ ለማለት ይፈልጋለሁ። እዚህም አክብራችሁ የወንጌልን የእግዚአብሔርን ቃል ለመማር ፈቃደኛ ሆናችሁ የመጣችሁትን ኢቶችን ወንድሞችን እጅግ አድርጌ እናመሰግናለን። ክብር ለጌታ ይሁን። ገና ብዙ ነገር አለ፣ እንበዛለን። እግዚአብሔር ደግሞ ያሰፈናል። በዚህ አንቆምም አይደል? በቃ መጽሐፍ ቅዱስ የያዛችሁት እስቲ ዛሬ እንመለከታለን። ሮሜ ምዕራፍ 10ን ክፈቱት፣ ቁጥር 9ን ስለ ክርስቶስ የመመስከር አስፈላጊነት። አንድ ሰው እንዴት ነው ክርስቶስን መስበክ አለበት? ደግሞ አንዳንድ ሰዎች ክርስቶስን መስበክ ወይም የፓስተሩ የቤተ ክርስቲያን አገልጋዮችን የሆነ ኮንሲኩዌንስ አድርጋችሁ ወይም ልታዩ ትችላል። አይደለም። መጽሐፍ ቅዱስ ኤቭሪባዲ ሁሉም ሰው መስበክ አለበት። ምክንያቱም እንዲህ ይላል፣ በጌታ ስም አነባለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳ በልብ ብታምን ትድናለህ። ቁጥር 10 ሰው በልቡ አምኖ ይጽድቃልና በአፉም መስክሮ ይድናልና። ክብር ለጌታ ይሁን። እዚህ ጋር ይኸውላችሁ ወይም በእከሌ አማላጅነት እንደሚድል ሳይሆን እዚህ ጋር የተናገረ ኢየሱስ ክርስቶስ ጌታ እንደሆነ አለቀ። ሁለተኛ ደግሞ በአፍን ብትመሰክር እንደነኛ እንደዚህ ብትመሰክር ምን ትድናለህ። ክብር ለጌታ ይሁን። ስለዚህ እግዚአብሔር ከሙታን እንዳስነሳ በልብ ብታምን ትድናለህ። ሰው በልቡ ያምናል፣ ደግሞ በልቡ አምኖ ይጽድቃልና በአፉ መስክሮ ይድናል። ክብር ለጌታ ይሁን። እየሰማችሁን እዚህም አላችሁ፣ እዚህስ ድምጼ ይሰማል። ክብር ለጌታ ይሁን። ሚዲያ ባለሙያዎችም እዚህ ጋር ለተመልካቾችም እየሰጡ ነው። ለተመልካቾችም እየተከታተሉ እንዲሆነ ተስፋ አድርጋለሁ። ስለዚህ ኢየሱስ ክርስቶስ ጌታ እንዲሆነ፣ ስለዚህ ሰው መጀመሪያ ኢየሱስ ክርስቶስን የእግዚአብሔር ልጅ እንዲሆነ ያምናል። ከዛ በልቡ ያምናል፣ በአፉ መስክራል። ከዛ ደግሞ በዛ ቅጽበት በዛ ኢንስታንት ምን ያደርጋል ካላችሁ ይጸድቃል። ክብር ለጌታ ይሁን። በሙሴ ሕግ በመጠገብ አትድንም። ምክንያቱም ሰው በሕግ ሊድን አይችልም። ሰው በስራ ሊድን አይችልም። ሰው በምንም አይጸድቅም። ሰው የሚጸድቀው ጾም ይዞ ሳይሆን ሰው የሚጸድቀው ወይም ራሱን ወደ በረሃ ያለ ጫማ ተንከራትቶ ሳይሆን ክርስቶስን አምኖ ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 11 እንዲህ ይላል፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ክብር ለጌታ ይሁን። እቺ ምላስ ለኃጢአት ሳይሆን ለስድብ ሳይሆን ለሌላ ነገር ለፖለቲካ ሳይሆን ይሁንሽ እንደዛ ማለት ግን
ለእግዚአብሔር ክብር ኢየሱስ ክርስቶስ ደግሞ ጌታ እንደሆነ አዳኝ እንደሆነ እንድታምን ነው ይላል። ስለዚህ ይመስክር ዘንድ ነው ይላል። ስለዚህ እንዲህ ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 32 እንዲህ ይላል፣ ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት ይመሰክርታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክዳለሁ። እዚህ ጋር አይታችኋል። ክርስቶስን ጌታ አይደለም፣ ክርስቶስ የእግዚአብሔር ልጅ አይደለም ብሎ ሃይማኖት አድርጎ የራሱን ዶክትሪን ፈጥሮ ተከታዮች ይዞ ይሄ በጣም ይሄ ተቃዋሚ የሆኑ ምንድነው ክርስቶስ ምንድነው ይክዳል። ስለዚህ ክብር ለጌታ ይሁን። ስለዚህ ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 1:2 ቁጥር 23 እንዲላ ወልድን የሚክድ ሁሉ አብ እንኳን የለም፣ በወልድ የሚታመን ደግሞ አብ አለው። ክብር ለጌታ ይሁን። ስለዚህ ክርስቶስን በመመስከር ክርስቶስን በድፍረት በመመስከር እንድንድን እንድንጠነቀቅ ጌታ ይርዳን። ክብር ለጌታ ይሁን። ስለዚህ በመላው ዓለም ሆናችሁ የምትከታተሉ በሚዲያም በኩል ቻናላችን ቤተሰቦች ብዙ ሀገሮች ያላችሁ ሰዎች እዚህም በዚህ በእኛ ቻናላችን ስቱዲዮ ላይ ታገባብዛችሁ የእግዚአብሔርን ቃል ለመማር የመጣችሁት አንድ እኔ እንደ ጳውሎስ ሆኜ እንደ ዛሬ ጴጥሮስ ሆኜ እንደ አንድ የክርስቶስ ደቀ መዝሙር ሆኜ እንደ ክርስቶስ አንድ ሐዋርያ ሆኜ የምናገረው ቃል አለ። እሱ ምንድነው ካላችሁ የእግዚአብሔር ልጅ ኢየሱስ ሰማያት ትልቅ ሽልማት ትልቅ አክሊል እንድናገኝ ጌታ ይርዳን። ኢየሱስ የሞተልን ለሁላችን ነው፣ ለኛ ነው። ይህን ስም እየሰበከን እየዘመረን እንድንኖር ጌታ ይርዳን። በክርስቶስን መምሰል አለብን። ስለዚህ ይህን አድርጋችሁላችሁ እንድትጸድቁ በጌታ ፍቅር ጠይቃችኋለሁ። ክርስቶስን መስክሩ። ቲክቶክን አይደለም ወሬን አይደለም፣ ክርስቶስን መስከር አለባችሁ። እንድትመስክሩ ጌታ ጸጋን ይስጠን። እኛ ግን የተሰቀለውን ክርስቶስን እንሰብካለን ተብሎ እንደተጻፈው ያንን ሁላችሁም በልባችሁ አምናችሁ በአፉ እንድትመሰክሩ እግዚአብሔር ይርዳን። ስለተከታተላችሁ እጅግ አድርገን እናመሰግናለን። እዚህም የመጣችሁ እንግዶች፣ በመላው ዓለም የሚከታተሉ ቤተሰቦች ጌታ ከእናንተ ጋር ይሁን። እወዳችኋለሁ።